ብዙ ነገሮች የሚነሱ ይሆናል። ጊዜ ከፈቀደልን እንግዲህ ያሉትን ዋና ዋና ጉዳዮች ለማንሳት ሞክራለሁ። ትልልቆቹ ጉዳዮች ከሆኑት አንዱ የአማራ ፋኖ ብሔራዊ ንቅናቄ የተመሰረተበት ሰሞንኛ ክስተት ነው። ክስተቱን እንግዲህ ሁላችንም ስንጠብቀው የነበረ ነው። ይሄ ነገር እንዲመጣ ደግሞ በአንድም ይሁን በሌላ ከጀርባ ከፍተኛ አስተዋጽኦ ካደረጉት አንዱ አንተ እንደሆንክ በቅርበት አውቃለሁ። ስለዚህ ይሄ ምስረታ ምን ትርጉም እንዳለው ላንተ በትክክል ይገባኛል። ለማንኛውም እስቲ ስለ አንድነት ምስረታውና አጠቃላይ የፋኖ ወቅታዊ ሁኔታን በተመለከተ ምን ማለት ይቻላል? ስለ አዲስ ዓመት ስታወራ በኔ ግምት በዚህ አዲስ ዓመት ከሆኑት ትልልቅ ነገሮች ምስራቅ አፍሪካ ውስጥ ትልቁ የፋኖ አንድነት መመስረት ነው ብዬ ነው የማስበው። ሞስት ፕሮባብሊ በ2026 ውስጥ የሆነው ትልቁ ክስተትም ምስራቅ አፍሪካ ውስጥ እሱ ሊሆን ይችላል ብዬ ነው የማስበው። በጣም አስፈላጊ የሆነ ወሳኝ የሆነ ተግባር ነበረ እና ይህ ተግባር ተከናውኗል። ይህን ተግባር ላከናወኑት የፋኖ አመራሮች፣ የፋኖ ታጋዮች እና ይሄን እንዲሳካ በተለይ አቅጣጫ ድጋፍ ላደረጉ ላበረታቱ በሙሉ ትልቅ ክብር ይገባቸዋል፣ ምስጋና ይገባቸዋል። ትልቅ ሸክም ከአማራ ሕዝብ ላይ ትልቅ ሸክም ከኢትዮጵያ ሕዝብ ላይ ወረደ ብዬ ነው ማስባለሁ። ያንነት መመስረቱ ብዙ ትርጉሞች አሉት። ዝርዝር ውስጥ ስንገባ ፋይዳው ምን እንደሆነ መዋየት እንችላለን። እንግዲህ አቶ አንዳርጋቸው ያው ትልቁ ነገር ፋይዳው ምንድነው ነው ሲጠበቅ ነበር። አሁን ቀደም ሲል አንተ እንደገለጽከው ምስራቅ አፍሪካ ላይ ትልቁ ክስተት የፋኖ አንድነት ነው ሲባል እንዴት ነው ሊገለጽ የሚችለው? በአጠቃላይ የፋኖ አንድነት መምጣት በሀገሪቱ በቀጠናው በኢኮኖሚ በተለያዩ ጉዳዮች ፋይዳውን እንዴት መግለጽ ይቻላል? አንደኛ ነገር እንግዲህ አሁን ኢትዮጵያ ውስጥ ባለው ጠቅላላ የኃይል አሰላለፍ በወታደራዊ ጉልበቱ በተበታተነ መልኩ ተቀምጦ ትልቁ ኃይል የፋኖ ኃይል ሆኗል እና ይሄ የፋኖ ኃይል ግን የተበታተነ በመሆኑ በተለያዩ ቡድኖች የተከፋፈለ በመሆኑ የተነሳ የወታደራዊ ጉልበቱን ኢፌክቲቭ በሆነ መንገድ በስራ ላይ መዋል አልቻለም። ጠላትን በቀላሉ መደምሰስ እየቻለ የጠላትን እድሜ ያራዘመበት ሁኔታ ፈጥሯል ያለው። ስለዚህ አንድ ትልቅ ወታደራዊ የሆነ ትርጉም ያለው ስራ ነው የተሰራው። አንድነቱ ከመጣ ወታደራዊ ኃይሉን በሙሉ አቀናጅቶ አስተባብሮ በስርዓት ባለው በማዕከል በተጠና ስትራቴጂና ወታደራዊ ስትራቴጂና ታክቲክ አማካኝነት ወታደራዊ እንቅስቃሴ ውስጥ የሚገባበት ሰዓት ላይ የአብይ አህመድ አገዛዝ ወታደሮች የማይቋቋሙት ኃይል ነው የሚሆን ያለው ጀስት በፋኖ ደረጃ ብቻ ማለት ነው። ስለዚህ ይሄ አንድ ትልቅ ትርጉም ያለው ነገር ነው። ሁለተኛ አንድነት ባለመፍጠሩም የተነሳ ይሄን ሁሉንም ህዝብ ሊስቃ ውስጥ የጨመረውን የአብይ አህመድን አገዛዝ ለመጣል በየፊናቸው ትግል ከሚያደርጉ ኃይሎች ጋራም ተባብሮ ለመስራት በሚያስችል መንገድ መቆም አልቻለም። ምክንያቱም በጣም አስቸጋሪ የሆነ ነገር ነው። አንድ ወጥ የሆነ አደረጃጀት ሳይኖረው የተለያዩ ኃይሎች ከአንደኛው ፋኖ ቡድን ጋር ስምምነት ቢያደርጉ ወይ ትብብር ውስጥ ቢገቡ ሌላው የፋኖ ኃይል እንዴት ያየዋል? ሊቃረነው ይችላል፣ እኛ ያለንበትን ሊል ይችላል። እንዲህ የመሳሰሉ ቀውሶች የሚፈጥር ጉዳይ በመሆኑ የተነሳ ብዙዎች የፋኖ አንድነት መምጣቱን በጣም ነው ሲፈልጉት የነበረው። በተለይ ከፋኖ ጋር ተባብረን መስራት እንፈልጋለን ብሎ የሚያስቡ ኃይሎች። በዚህ ላይም ደግሞ የፋኖም ራሱ አንድ ሳይሆን ከተለያዩ የውጭ አካላት ጋር ወደ ትብብር ቢገባ ደጋግሜ ባንተ ኢንተርቪው ላይ ተናግሬያለሁ። ትልቁ ስጋት የነበረው አንድነት ሳይመጣ የተለያዩ ኃይሎች ከፋኖ ጋር የመስራት ፍላጎት ስላላቸው አንደኛው ቡድን ከአንደኛው ወገን ጋር ሌላው ከሌላ ጋር የሚሄድበት ሁኔታ ቢፈጠር የአማራ ሕዝብ ትግል በከፍተኛ ደረጃ ጉዳት ውስጥ ይወድቃል የሚል ስጋት ነው የነበረኝ። ምክንያቱም ኃይልን አስተባብረ ትልቅ ጉልበት ኖሮ ትብብሩ ስትገባ ብዙዎቹን ነገሮች አንተ የምትላቸው ነገሮች እንዲደመጡ ማድረግ ትችላለህ። ፍላጎትህን በውይይትም በትልቅነትም የተነሳ ተጽዕኖ በማድረግ ተፈጻሚ ማድረግ ትችላለህ። ተከፋፍለ ከገባ ግን ከዚህ በፊት ከተለያዩ ኃይሎች ጋር በአማራ ስም የገቡት እንደ ብአዴን ደግሞ የብልጽግና አማራ የምትለው አይነት የተላላኪነትና የሁለተኛና ሶስተኛ ደረጃ
ሚና የአማራ ፋኖ ይኖረውና የአማራን ህዝብ ትልቅ ችግር ውስጥ ይጠለዋል የሚል ትልቅ ስጋት ነው የነበረኝ እና ይህን ስጋት በከፍተኛ ደረጃ ገፎታል ያለው። ስለዚህ ወታደራዊ በሆነ መስኩ ከትብብር ጋር በተያያዘም ወታደራዊ የሆኑ እንቅስቃሴዎችም ትልቅ ትርጉም ያለው ጉዳይ ነው ማለት ነው። ይሄ አንዱ ነው ወታደራዊ ከሆነ በሆነ መልኩ ብቻ የምንመለከተው። ፖለቲካውንም በተመለከተ መናገር የምንችላቸው ነገሮች አሉ። እስካሁን ድረስ ብዙ የአማራን ፋኖ እንቅስቃሴ ትርጉም የለውም ብለው ለማጥላላት የሚሞክሩ ኃይሎች የሚያቀርቡት አንድ ትልቅ ነጥብ አንድ ወጥ የሆነ ፋኖዎች በሙሉ የተስማሙበት ፍኖተ ካርታ ይሁን ወይ ማኒፌስቶ ይሁን ወይ የሆነ ስም ያለው ከዚህ ተነስተን እዚህ ደርሳለን የሚል ነገር የለውም የሚል ነገር ነው። ከዚህ ቀደም እንዲህ አይነቱ ነገር እንዲኖራቸው ብዙ የተለያዩ አማራ ምሁራን በፖለቲካው በምንም ልምድ ተሞክሮ ያላቸው በየፊናቸው እንዲህ አይነት ፍኖተ ካርታ ቢኖራቸው ይሄ ማኒፌስቶ ቢኖራቸው ጥሩ ነው እያሉ ለተለያዩ አካላት በጣም በርካታ ነገር ጽፈው ልከዋል ያለው። ግን እንዲህ አይነቱ ነገር ተቀባይነት አግኝቶ ፋኖች የተቀበሉት ሆኖ ያመኑበት ሆኖ የአንድ ድርጅት አቋም ሆኖ በአደባባይ የወጣበት ሁኔታ ባለመኖር የተነሳ ቅድም ያልኩት ክስ ያለምንም ዓላማ እንደሚታገል ነገር ተደርጎ ይቀርብ የነበረው ክስ በተወሰነ ደረጃ ትግሉን በዲፕሎማሲ መልኩ ይሁን የሀገር ውስጥ መተባበር ከሚፈልጉ ኃይሎች ጋር የጎዳው ነገር ነበር። አሁን ግን አንድ በመሆኑ የተነሳ የፋኖ አመራር የራሱ ፍኖተ ካርታ በለው ወይ ማኒፌስቶ በለው ሌላ ስም ስጠው በቀላሉ ይዞ መውጣት ስራው ከባድ አይደለም። በጣም በቀላል አንድ አለመሆናቸው እንጂ በአንድ ቀን ጀንበር የሚጽፉት እንደሆነ የማንንም ድጋፍ ሳይፈልጉም እንደሆነ አውቃለሁ እና ይህንን ማድረግ ይችላሉ ብዬ ነው የማስበው። ፖለቲካውንም መልክ ያስይዘዋል ማለት ነው። ሌላው በውጪ ሀገር የነበረውን በሀገር ውስጥም ሊሆን ይችላል ያለው በውጭም የነበረውን ፋኖን የአማራን ህዝብ ትግል ፍትሐዊነት በመረዳት ድጋፍ ለማድረግ የፈለገውን አማራና ሌላውም የኢትዮጵያን ማህበረሰብ ክፍልም በሙሉ አቅሙ ድጋፍ መስጠት እንዳይችል አድርጎት የነበረው የፋኖዎች መከፋፈል ነው። መጀመሪያ ገደማ በጣም ከፍተኛ ቁጥር ተነስቶ ድጋፍ ማድረግ ጀምሮ የነበረው ያውም በጣም አነስተኛ የሆነ ክፍል ነው። እሱ እንደውም በአጠቃላይ የአማራ ማህበረሰብ ግምት ውስጥ ካስገባ ትልቅ ድጋፍ ነው። ግን በዛም ቁጥር ሆኖ ማድረግ ጀምሮ የነበረው ያ ድጋፍ እንዲቀጭጭ እና እንዲጠፋ ያደረገው ፋኖች አንድ አይተው የተቀናበረ ትግላቸውን የሚያስተባብር የሚመራ የአንድ ድርጅት የሌላቸው በመሆኑና ከዛም አልፎ በተለያዩ ፋኖ ቡድኖች ቲፎዞች አማካኝነት በውጭ ሀገር ሽኩቻዎች እየተነሱ ድጋፍ ብቻ መስጠት የሚፈልገውን እንዲህ አይነት ነገር ማየት የማይፈልገውን ሰፊውን የአማራ ህዝብ ትግል ፍትሐዊ መሆኑን የተቀበለውን የአማራ ማህበረሰብ ሌላውን ያራቀበት ሁኔታ ተፈጥሮ ነበረ። ይህንን ሁኔታ ደግሞ አሁን ይቀይረዋል። ይሄ በጣም ስፋት ያለው ከፍተኛ ድጋፍ ከአማራ ዲያስፖራም ይሁን የትግሉ ፍትሐዊነት ከሚረዱ ሌሎች ኢትዮጵያውያንም በጣም በርካታ እንደሆኑ ስለማቅ ከነሱም ማግኘት የሚችልበት ሁኔታ ይፈጥራል ብዬ ነው የማስበው። ከዛም አልፎ ከውጭ አካላትም የሚገኝን ድጋፍ ለማሰባሰብ እንደ አንድ ድርጅት መንቀሳቀሳቸው ትልቅ ትርጉም አለው። ምክንያቱም የተበታተነ ኃይል ሆነ አንድ የውጭ አካል መንግስት ሊሆን ይችላል ያለው ድርጅት ሊሆን ይችላል ቀርበ ዓላማችን ይሄ ነው፣ ትግላችን ለትግል የወጣንበት የተነሳንበት ይሄ ነው፣ መዳረሻችን ይሄ ነው እና ድጋፍ ልታደርጉን ይገባል ብለህ ጥያቄ ለማቅረብ ተበታትነህ ሊሆን አይችልም ያለው። አሁን ግን ስርዓት ባለው መንገድ በተወካዮቻቸው አማካኝነት የፈለጉትን ተቋም የፈለጉትን አገር መድረስ ይችላሉ። ይሄን በምታደርግበት ሰዓት ላይ ደግሞ ብዙ ጊዜ አንዳንዶቹ ነገሮች ብዙ ችግር አይኖራቸውም፣ በአደባባይ ልታደርጋቸው ትችላለህ። ግን በጣም በርካታ እንዲህ አይነት ግንኙነቶች በሚስጥር መያዝ ያለባቸው ናቸው እና አንድ ድርጅት ሳትሆን የተበታተነ ድርጅት ሆነ እንዲህ አይነቱን ነገር አደርጋለሁ ብትል ሚስጥር መጠበቅም አትችልም። በተወሰነ ደረጃ አንድ ድርጅት ስላልሆንክ የተወሰነች ሚስጥር የሚያውቅ የሌላው ድርጅት የሌላው የፋኖ አካል ሌላውን የሚያግዝ አንድ ቲፎዞ የሆነ ቡድን እንዲህ አይነት ነገር እየተደረገ ነው ብሎ በአደባባይ ሁሉ እያወጣ አንተ ለማሳጣት አንተ ላይ አድቫንቴጅ ለማምጣት የሚያደርገው ሙከራ ሁሉ ሚስጥር እንዲባክን የሚያደርገው ነገር ነው የሚሆነውና እንዲህ አይነቱንም ድጋፍ ማግኘት የሚቻልበት ሁኔታ አለ። ከዛም አልፎ በብዙ መንገድ ነው በአሁኑ ጊዜ ድጋፍ ፋኖ ማግኘት የሚችለው ብዬ ነው አስባለሁ። ከፈለገ
ከመሳሪያ አንስቶ እስከ ተተኳሽ ድረስ ማግኘት የሚችልበት እድል በጣም ሰፊ ነው። የፋይናንስ ድጋፍ ማግኘት ይችላል ከተለያዩ አካላት የሚል እምነት አለኝ። ከዛም አልፎ እድሜ ለአብይ አህመድ በዙሪያው ያሉትን ሀገሮች በሙሉ ስጋት የሆነ አገዛዝ ሆኖ መጥቷል። ይህ አገዛዝ እንዲወገድ የማይፈልግ ምንም ሀገር በቀጠናው እንደሌለ እርግጠኛ ነኝ። እነዚህ ሀገሮች ግማሾቹ በሚስጥር ግማሾቹ ያለምንም ሚስጥራዊነት ቅድም ያልኩን አይነት ድጋፍ ብቻ አይደለም የፋኖ መሪዎች የሚፈልጉ ከሀገር ሀገር ተንቀሳቅሰው በዲያስፖራውን አናግረው መመለስ የሚችሉበት የተለያዩ መጓጓዣ ሰነዶች ፓስፖርት ምናምን እስከ መስጠት ድረስ ሊሄዱ የሚችሉ እንዳሉ አውቃለሁኛለሁ በዙሪያው ባሉ ሀገሮች። ስለዚህ ይሄ አንድ የመሆን ጉዳይ ፋይዳው ቀላል አይደለም። በሁሉም መልኩ ፋኖን በጣም በከፍተኛ ደረጃ የሚያጠናክረው እና ፋኖ በምንልበት ሰዓት ላይ ደግሞ በአጠቃላይ የአማራ ህዝብ ነው። የአማራ ህዝብ አንደኛ በብዛትም ሁለተኛም ወታደራዊ የሆነ ባህሉም የተነሳበት ደግሞ ዓላማ ፍትሃዊ መሆኑን ሌሎችን በማጥላላት ወይ ሌሎችን ለማጥፋት ሳይሆን ህልውናው ለማስከበር በመነሳቱ የተነሳ በታሪኩም ቢሆን በጣም ፍትሃዊ የሆነ ሁሉም እኩልነትና ፍትህ መቆም የሚያስችል ኮምፕሌክስ የሌለው ማህበረሰብ በመሆኑ የተነሳ አካባቢውን በከፍተኛ ደረጃ ሊቀየር የሚያስችል ወታደራዊና ፖለቲካዊ ጉልበት ይዞ ይወጣል የሚል እምነት ነው ያለኝ። አቶ አንዳርጋቸው ይሄ የአንድነት ምስረታው ሊመልሳቸው የሚችላቸው ጥያቄዎች አሉ እንደው በፍጥነትም ይሁን በቅርብ ጊዜ ወይም በረጅም ርቀት ሊመልሳቸው የሚችሉ ለምሳሌ ከማኒፌስቶ ቀደም ሲል አንተም የጠቀስከው የተለያዩ ወገኖችም ይህንን ጥያቄ ይገፋሉ። ማኒፌስቶ የሌለው ትግል እንዴት መዳረሻ ይኖረዋል? ማንስ ይሄን ተቋም ምን ብሎ ሊያቀው ይችላል የሚል ጥያቄ ስለሚነሳ ከዚህ አንፃር ይህን ጥያቄ ሊመልስ ይችላል ወይ? ከአብይ አህመድ አገዛዝ ጋር በተያያዘ ምናልባት ሰሞኑን ከፍተኛ የሆነ መደናገጥ ውስጥ ገብቷል። የአብይ አህመድ ጀነራሎች ስብሰባ እያደረጉ ነው ያሉት። ከፍተኛ ቁጥር ያለው የአገዛዙ ሰራዊትም እየከዳ ነው፣ ወደ ፋኖ እየተቀላቀለ ነው ያለው። ለማንኛውም ይሄ አንድነት ሊመልሳቸው የሚችላቸው ብለን የምንጠብቃቸው ጥያቄዎች አሉ። አሁን ያነሳሁልን ጥያቄዎች በሙሉ ይመልሳል። የፖለቲካ ማኒፌስቶም ይሁን ወይንም ደግሞ ፍኖተ ካርታ ይሁን እነዚህ የፈለገው ስም ይኑረው፣ አሁን ፋኖ አንድ በመሆኑ የተነሳ የፋኖ ተብሎ ሊቀርብ የሚችል ነገር ይኖራል። ይሄ ደግሞ ስራ በጣም ቀላሉ ስራ ነው። ማኒፌስቶ በጣም የተዘረዘረ ነገር ውስጥ ገብቶ እንዳንድ የፖለቲካ ድርጅት ፕሮግራም በተለያዩ አርስቶች ኢኮኖሚ፣ የማህበራዊ፣ የትምህርት፣ የጤና ምናምን እያለ የዲፕሎማሲ እያለ የሚዘረዝረው ነገር የለውም። በጣም ጥቅል በሆነ መንገድ የትግሉ ከየት ተነስቶ ወዴት ሊሄድ እንደሚችል የተወሰኑ ነገሮችን የሚያስቀምጥበት ነገር ስለሆነ ስብሰባ ማድረግ ጉዳይ ካልሆነ በስተቀር ኦልሬዲ ተዘጋጅቶ ካለቁት ማኒፌስቶዎች መካከል ወይ ከበርካታዎቹ አዋጥተው በአንድ ቀን ማታ አሁን የተሰበሰበው አቅምና ችሎታ ያለው የፋኖ አመራር ሊያወጣው የሚችል ጉዳይ ነው። ምንም ከባድና ሚስቲፋይድ የሚሆን እንደ ትልቁም ነገር የታየበት ዋናው ነገር ይሄን ነገር ማውጣት የሚችል ቦዲ አለመኖሩ ነው። ኃላፊነት ወስዶ የሁሉም የፋኖዎች ማኒፌስቶ ይሄውና ብሎ መናገር የሚያስችል ስልጣን ያለው ኃይል አለመኖሩ ነው ችግር እስካሁን የፈጠረው። አሁን ግን ይሄ ኃይል ስላለ ይሄ አንድ ጀንበር ስራ ነው፣ አንድ ማታ ስራ ነው። ይሄን መስራት ይችላል። ሁለተኛ ከትብብር ጋር ተያይዞ በተለያየ ጊዜ ሲነሳ የትብብር ጥያቄ አለ ኢትዮጵያ ውስጥ እና እነዚህን ኃይሎች በስነ ስርዓቱ በደረጃቸው መመደብ ይጠይቀዋል። ፋኖ ከነማን ጋር ነው ሪሊ የምር ትብብር ማድረግ የሚቻለው? ከነማን ጋር ነው? ራሳቸውም ታክቲካሊ ለመተባበር የሚፈልጉ ኃይሎች ሊኖሩ ይችላሉ፣ ስትራቴጂክ የሆነ ነገራቸውን ሳይቀይሩ። እነሱስ እነማን ናቸው? ከነሱ ጋር በምን ደረጃ ነው መተባበር የምንችለው? እነዚህ የመሳሰሉትን ትንታኔዎች አስቀምጦ ተጨባጭ መረጃዎች፣ በርካታ መረጃዎች አሉት። ከተለያዩ አካላት ጋር የሚገባበትን የትብብር ሌቨል የቀመረ ውሳኔ ወስኖ ከነዚህ ኃይላት ጋር መነጋገር ሊጀምር በቀላሉ የሚችልበት እድል አለው ብዬ ነው የማምነው። በዲፕሎማሲ መልኩም አሁን ፋኖ በሚኖረው የማኒፌስቶ ላይ ቀጠናውን በተመለከተ ዓለምን በተመለከተ በሚያስቀምጠው ጀነራል የሆነ ስቴትመንት ላይ መሰረት የተደረገ በውጭ ሀገሮች የሚሰሩ የዲፕሎማሲ ስራዎችን እንዲሰሩ ማድረግ ይችላል። ከዛ ውጪ ደግሞ ቅድም እንዳልኩት አሁን መሬት ላይ ያለው ኃይል
መስዋዕትነት በመክፈል አመራር በመስጠት የተቀዳጀው የሞራል የበላይነት አለ እና ይህንን የሞራል የበላይነቱን ተጠቅሞ በውጭ ሀገር ያለው አማራ ዲያስፖራ የሚሆን ይሄንን አማራ ፍትሃዊ ትግል ደግፋለሁ የሚለው ማህበረሰብ በምን መንገድ ድጋፍ ለማድረግ መሰባሰብ መደራጀት እንዳለበት ድጋፉን በምን መንገድ ማስተባበር እንዳለበት መመሪያ ሊሰጥ ይችላል ያለው። ምክንያቱም ዲያስፖራው እርስ በርሱ ተነጋግሮ አንድ ወጥ የሆነ ነገር ይዞ መምጣት የሚችል ባለመሆኑ የተነሳ አንዱ እኔ በበኩል የተጠበቀው የነበረው በዲያስፖራ የሚታየውን ቅጥ ያጣ የተበጣጠሰ በፋኖ ስም የሚደረግ እንቅስቃሴና ድጋፍ ወደ አንድ ለማምጣት የሞራል የበላይነቱ ያለው አንድ የፋኖ አመራር ቢኖር የሚል ምኞት ነበረኝ። ይሄ ምኞት ተሳክቷል። አሁን የፋኖ አመራር በውጭ ሀገር ያለውን ድጋፍ እንቅስቃሴ መልክ ሊያስይዘው ይችላል። ከዛም አልፎ በውጭ ያለው ዲያስፖራ ትልቅ የሆነ የዲፕሎማሲ ጉልበት አለው ከቁጥሩ ብዛት ጋር የተያያዘ በተለይ ይሄ ፓብሊክ ዲፕሎማሲ የሚባለው ያንን በመጠቀምም የአማራን ህዝብ ትግል ፍትሃዊነትና ኢትዮጵያም ያለችበትን አስቸጋሪ ሁኔታ ኢትዮጵያ ውስጥ ባለው መንግስት ላይም የተለያዩ እርምጃዎች እንዲወስዱ እንቅስቃሴ እንዲደረግ ሐሳብ ሁሉ ማቅረብ የሚችልበት ሁኔታ ያለ ይመስለኛል። ሌላው ከህዝብ ግንኙነት ስራ ጋር በተያያዘ የተከፋፈለና የተበጣጠሰ የፋኖ አደረጃጀት በመኖሩ ተፈጥሮ የነበረውን ነገር አሁን ያስይዙታል ብዬ ነው የማስበው። አሁን የህዝብ ግንኙነት ጉዳይ ኃላፊ ያላቸው ማንኛውም ፋኖን በተመለከተ ኦፊሻላዊ ነው የሚባል መግለጫ አስተያየት ሊሰጥ የሚችለው በዚህ በህዝብ ግንኙነት ክፍል ኃላፊው በመደበው ሰው ወይ በራሱ በኃላፊው ነው የሚሆነው። ሁለተኛ በተለያየ ቦታዎች ላይ የተለያዩ የፋኖ አካላት እየተነሱ እርስ በርሳቸው የሚቃረኑ ፖለቲካሊ ኢንኮሬክት የሆኑ ወቅታቸውን ያልጠበቁ ከጥቅማቸው ጉዳታቸው የሚበዛ መግለጫዎች የሚሰጡበት ነገር ሁሉ የሚያበቃ ይመስለኛል። ስርዓትና ዲሲፕሊን ባለው ወታደራዊ ተቋም ውስጥም እያንዳንዱ ታጋይ የራሱን ሞባይል ይዞ በየጊዜው ፊልም እየቀዳ የፈለገውን ነገር ፌስቡክ እና ቲክቶክ ላይ የሚለጥፍበት ከወታደራዊ ዲሲፕሊን ውጭ የሆነ ነገርም አሁን አንድ ወጥ የሆነ ወታደራዊ ዲሲፕሊን መመሪያ በሚወጣበት ሰዓት ላይ ይቆማል እና ሰራዊቱም በከፍተኛ ደረጃ ሬጂመንትድ የሆነ ዲሲፕሊን የሆነ አንድ አይነት የፖለቲካ እይታ ያለው የመዋጋት አቅሙም በዚህ የተነሳ በሁለት ሶስት እጥፍ ሊባዛ የሚችል ሰራዊት ሆኖ ይወጣል የሚል እምነት ነው ያለኝ። እንግዲህ አቶ አንዳርጋቸው ከዚሁ ከፋኖ አንድነት መስረታ ጋር በተያያዘ ምናልባት ከሚገጥሙ ፈተናዎች ከሚመጡ ፈተናዎች ውስጣዊ አንድነታቸውን አጠናክረው ነው እንግዲህ መጨረሻዎቹ የቆረጡ የወሰኑ እስከ መጨረሻው ትግሉን ከዳር ለማድረስ መስዋዕትነት ከፍለው ቁርጠኛ ውሳኔ ላይ ደረሱ ሰዎች ናቸው። እንግዲህ ይህንን ድርጅት እውነት ያደረጉት ወይም መስረታውን ይፋ ያደረጉት ሰሞኑንም የአብይ አህመድ አገዛዝ ከመሃላቸው የወጡት ላይ ከፍተኛ ፕሮፓጋንዳ እየሰራ ይገኛል። ለሁለተኛ ጊዜ ተከታታይ የሆነ ሰነድ ወይም ደግሞ ስምምነት ሲፈራረሙ አይተናል። ዛሬ ደግሞ በሙሉ እነዚህ ወደው ገቦች የአዲስ አበባን ኮሪደር ልማት እንዲጎበኙና ምስክርነታቸውን እንዲሰጡ ተደርገዋል። አሁን የፋኖ አንድነት ተጠናቋል። ከዚህ በኋላ ውስጣዊ እንትኖች የሉም ብለን እንደው በልበ ሙሉነት መነጋገር እንችላለን ወይ? ምናልባት ጥንቃቄ የሚያስፈልገውም ከሆነ ከዚህ አንድነት በኋላ ወደ ኋላ የሚመልሰው የሚጎትተው ነገር ይኖራል ተብሎ የሚያሰጋ ነገር ይኖራል? የዚህ አንድነቱ ትልቁን ይሄ የመክዳት በየጊዜው የመንጠባጠቡን ነገር በከፍተኛ ደረጃ የሚገድበው ነገር ነው የሚሆነው ያለው። ያለመሆኑ ራሱን የቻለ በየጊዜው የሚንጠባጠበው ሰው እንዲበዛ ሊያደርገው ይችላል ያለው። ዋናው ትልቁ ነገር ግን ይሄን ትግል የፈለገው ነገር ቢመጣ ድርጅቱ የተጠናከረ የሚሄድ ኃይሉም የተጠናከረ የሚሄድ ውሎ አድሮም ይሄንን ስርዓት ማንበርከክ ወደሚችልበት ደረጃ የሚወስደው የአማራ ህዝብና ፋኖ ምርጫ የሌለው በመሆኑ ሌላ ነገር አይደለም። የመኖርና ያለመኖር ጥያቄ ውስጥ የገባ ህዝብ ነው። ይህ ህዝብ አይቶታል ያለው ለረጅም ዘመን ከ30 ከ40 ዓመት በላይ ያለፈ ከዛ ደግሞ ባለፉት 7 ዓመታት ውስጥ እንደ ህዝብ እንዳይኖር ተፈርዶበት ከፍተኛ የሆነ እልቂት ጭፍጨፋ የተፈጸመበት ነው። ይሄንን አይነቱን ነገር ማስቆም የሚችለው እንዲህ አይነቱን መገለል፣ መገፋት፣ መታረድ ማስቆም የሚችለው በኢትዮጵያ ፖለቲካ ውስጥ ተገቢውን የሆነ ቦታ ይዞ
ከሌሎች ጋር በእኩልነት የሚኖርበትን ሁኔታ ሲፈጥር ነው። ይህንን ለማድረግ ማንም ሊያደርግለት እንደማይችል የተረዳ ህዝብ ነው። ይህንን ህልውና የማስከብረው በክንዴ ነው ብሏል። መጻኢ ዕድሉን የሚወስነው በክንዴ ነው ብሏል። የኢትዮጵያ ውስጥ ያለ የከፋ ሁኔታ አብይ የሚቀይረው አይደለም፣ እያባባሰው ነው የሚሄደው። ይሄ ነገር እስካለ ድረስ ድርጅቱ መጠናከሩ፣ ወታደራዊ ጉልበቱ ማደጉ፣ ህዝቡም ለድርጅቱ የሚሰጠው ድጋፍ እየጠነከረ የሚሄድበት ሁኔታ ነው የሚመጣው ያለው። እዛ ላይ ምንም ከዓላማ ጋር ግንኙነት በሌለው በሁሉም ድርጅቶች ታሪክ ውስጥ የተከሰተ ነገር ነው። በሀገራችን ብቻ አይደለም፣ በሌሎችም ሀገሮች ውስጥ በየጊዜው ትግሉ የመጨረሻ ሰዓት ላይ ለድል በቀረበባት ሰዓት ሳይቀር በተለያዩ ምክንያቶች ከአንድ ድርጅት ውስጥ የሚከዱ የሚንጠባጠቡ በጣም በርካታ ሰዎች ሊታገኝ ትችላለህ ያለው እንዲህ አይነቱ ነገር መጥቷልና ከዚህ በኋላ ከፋኖ አመራር ሰዎች መካከል በምንም አይነት አንድ ሰው ሊከዳ አይችልም፣ ወይንም ደግሞ ዝቅተኛ ቦታ ላይ ከሚሰሩት ሰዎች መካከል አንዳቸውን ከዚህ በኋላ አይነቃነቁም ብሎ በኢንሹራንስ ደረጃ የሚሰጥ አይነት ዋስትና የሚሰጥበት አይደለም ትግል። እኔ በደንብ የማውቃቸውን ድርጅቶች ባናገርኩበት ሰዓት ላይ ለምሳሌ ያክል አሁን የኤርትራን ትግል የመሩትን ትልልቆቹን ሰዎችን ኢሳያስን ባናገርኩበት ሰዓት ላይ በአንድ ትግል ውስጥ 30 እና 40% በመጨረሻው ሰዓት ላይ ድረስ የሚከዱበት ሁኔታ አለ ከአንዳንድ ድርጅት ውስጥ እና በእነሱ ድርጅት ውስጥ በጣም ረፍዶ እንኳን በዛ ደረጃ ሰዎች ስራ ተሰጥቷቸው የሚጠፉበት ከሀገር ኮብለው የሚሄዱበት ሁኔታ ይኖር እንደነበረና ይሄንን አይነቱ ችግር ያን ጊዜ ግንቦት 7 በነበርንበት ሰዓት ላይ ነው። እናንተ 100 ሰው መጥቶ 50 ሰው ቢከዳችሁ አትገረሙ፣ ትግሉ ባህሪው እንደዚህ ነው ብሎ የነገረኝን አስታውሳለሁና ሌሎችም ጋር እንደዚሁ ነው።